ታዲያ ምን አስበሽ ነው ያቀፍሽው? አይውልሽ እኔ ነገር አልወድም። የዚህ ግቢ ሰዎች እንደሆኑ የቻቻናት ስፖንዳ ነው ያሏቸው ይመስል ዘላናት ላይ ፈጥ ማለት ይወዳሉ። ምንድነው እንደዚህ መንጠልጠል? ታቲ እንዴት እንደናፈቅሽኝ ብታይኮ በጣም ናፈቅሽ። እዚህ ግቢ ግን እኔ ወጣ ስል ምንድነው የተፈጠረው ነገር? ያለ ምክንያት እንደዚህ ናፈቅሽኝ ምናምን ዘልዬ ልጠምጠም ምናምን አት። አይ እንግዲህ ምንድነው እንዲመሆን በቃ ለአንድ ጉዳይ ፈልጌሽ ነበር እኮ። መቻጣውት ለዚህ አይደል እንዴ ተፈለኩት? እቺ ጉዳይን ታውቂያለሽ? ምን አልሽኝ? እስኪ ድገሚ። አዎ አንቺን ይመለከትሻል። ለምን አብረን አንሄድም? የት? ውጪ ጉዳይ። እንደፈራሁት አነካካሽ። የት ነህ? ወሰደኝ እንዴ? እዚሁ ጋሽ በቄ ግቢ ውስጥ ነሽ። አንቺ ግን ምን ጉድ ነሽ? ብለሽ ወደ እኔ ዞርሽ። እንደው ምን ሰውን ነው እንደዚህ አይነት ግቢ ውስጥ ትብዬ መሳስ ብዬ ገባሁት? ስላልተረዳሽ ነው እንጂ ውጪ ጉዳይ የምንሄደው የኔና አንቺ ጉዳይ ስለሆነ ነው።